አረ አማራው ነገር ግራ ያጋባል ብሮ። ምን አይነት ወሬ የሆነ ህዝብ ነው በእናትህ። ግራ የገባው ህዝብ ነው በፈጠረ። እኛ እድሜ ልካችንን ጆሮ አሸባሪ ነው ጆሮ አሸባሪ በልልኝ ይላል። ነገ አረ እንፈር በእናትህ። አረ ሼም ነው። አረ እናስተውል። አንድ ቀን ተሳድበው ያውቃሉ ወይ? እኛ ጀዋርን አሸባሪ እንላለን። ጀዋር አሸባሪ ነው፣ ጀዋር እንዲህ ነው ምናምን ትላለህ። ጀዋር ያለውን መዋቅር ሰርተሃል? ጀዋር አሸባሪ ነው ስትል ጀዋር ያለውን መዋቅር ሰርተሃል ወይ? ጀዋር እኔ ወንድ ልጅ ይምረኝ፣ ጀዋር ይምረኝ። እኔ የምነግርህ እንደዛ ነው። ወንድ ነው እንዴ? ወንድ ልጅ አደንቃለሁ እኔ። አሸባሪ ነው በለኝ፣ ወንድ ነው። ጀዋር አህመድ ቢመራኝ ይሻላል። ጀዋር አህመድ አሸባሪ ነው፣ ጀዋር አህመድ ታሰርልኝ። ጀዋር አህመድ ያለው መዋቅር አለ ወይ? ጀግና ነው፣ ወንድ ነው። ጀዋር አህመድ ጀግና ወንድ እናቱ ብላ ነው የወለደችው። ብሪንግ ባክ የጀዋር እናትን መልሱልኝ ብለህ ለምን አትወጣም? አማራ እናቱ አርሲ ናት ያለችው፣ አሁንም አማራ ናት። ክርስቲያን አማራ ናት። የሸዋ ሰው ናት፣ መንዝ ናት። ለምን እናቱን ሄዳ አታስመልስም? ሽንት ጨርቅ ሴቱ ይቀጠቅጣል። የትግሬ ሴት አረና በላል። እየነገርኩ ነው። አረና የታገቱት አማሮቹ ራሱ አይመለሱም። እንዴ ተቀልዳለህ እንዴ? እንዴት ነው የሚመለሱት? ወንድ እኮ ነው ያገኙት። እነ ጃልማሮ ናቸው እኮ። በተፈጥሯ ሴት ልጅ ወንድ ትወዳለች። ወንድ ትወዳለች። እነ ጃልማሮን ቀምሳማ አትመለስም። የነ ጃልማሮን ወንድነት ቀምሳ ስትመለስ አስበው። አረ ከቻላችሁ እናንተም ኑ ነው የምትል። አይመለሱላችሁ። ቺኮቹ ወታደሮች ናቸው፣ ሽፍታ ናቸው። አርደው ምን ብለው ነው ጥርስ የሚበሉት ምናምን ነገር። ቺኮቹ አይመለሱም። ኦሮሞ ወንድ ቀምሷት የተመለሰች የአማራ ቺክ ካለች መልሱልኝ። ያለችም እዛው ነው የምትቀረው። እኔ ማንነቷን ራሷ የአማራ ቺክ they really like dig bro ይወዳሉ። የአማራ ሴት ሆዷን አልጋዋን ሁለቱን ካመቻቸላት የትም ትሄዳለች፣ ችግር የለባትም። አዩ ባህር ውስጥ ትገባለች፣ ችግር የለባትም። አረብ ሀገር ማየት ትችላላችሁ። የአማራ ሴት የወሎን ሴት ማየት ትችላላችሁ እዛ አረብ ሀገር ላይ። እዚህ ጥቁር አሜሪካዊ ማን ላይ እንደሚያላግጥ እንደሚጨፍርባቸው እናውቃለን። ናይጄሪያዊ ምናምን ነገር እንደሚላገጥ ሰው የአማራ ቺክ ሆዷን ከሞላች በዛ ወለጋ ናት። ወለጋ ቂቤ አለ። ወሬያም ናችሁ፣ ወሬ ብቻ ናችሁ። አማራ ወንድ ነኝ ከሚመራኝ አማራ ሲሰበሰብ በጭንብል ነው የሚሰበሰበው። እስክንድር ይመጣል፣ በኢትዮጵያና ከቨር ጭንብሏን አርጋ ትገባለች። አማራ ለምን ተዳቅሏላ? ተናፍቷል። ሃይማኖት ላይ ትደበቃለህ። አማራ ኦርቶዶክስ ላይ ትደበቃለህ። ልቀቀውና ኦሮሞ ኦርቶዶክስ መመስረት ኦኬ ማለት ትችላለህ። ተደብቀ በጭንብል በኦርቶዶክስ ጭንብል በኢትዮጵያነት ጭንብልን አውልቅ፣ ፊትን ገልጸ በኢትዮጵያነት ጭንብል በኦርቶዶክስ ጭንብል በኦርቶዶክስ ሰልፍ የሚወጣው አብዛኛው አማራ ነው። እኔ የኦሮሞ ኦርቶዶክስን 100% እቀበላለሁ። 100% ቢሆኑ ምን ችግር አለ? ይሁኑ። በራሳቸው ማምለክ የራሳቸው መዋቅር ሳንቲማቸው መጣል ምናምን የሚፈልጉ እኮ ነው ይሁኑ። ኢትዮጵያ ውስጥ ያለው ትክክለኛው ትግል የብሔር ትግል ነው። የሃይማኖት ከቨራፕ የሚያደርገው የዲቃላ ማህበረሰብ ነው። ዲቃላው ነው ከቨራፕ የሚያደርገው። ለኦሮሞነቱ የሚጮህ ቄስ አለ፣ እሱም ካድሬ ትላላችሁ። ለኦሮሞነቱ የሚጮህ ዲያቆን ካድሬ ትላለ። ለኦሮሞነቱ ኦርቶዶክስነቱ ይጮህ ምን አገባ አማራ ስም ትሰጣለህ። በላይ ካድሬ በላይ ቀውስ በላይ ያለክ ትሰጣለህ። እኔ ሴም ነው ያዘኝ። ምን አገባን? እኔ አማራው የአማራን ቄስ አልወደውም። ለምን? አብዛኛው ጭንብላም ነው። አብዛኛው ጭንብሉን ለብሶ ነው የሚመጣው። ሰው አይፈልግም። እኔ ቄስ በላይ he's right ምን አረገ? ቄስ በላይ
ቶልሚ ቄስ በላይ ምን አረገ? እኔ ለኦሮሞ ህዝብ ኦርቶዶክስ ቆማለሁ ማለት ችግር አለው? እነ ቄስ በላይ ማርነቅ መውደድ ይችላሉ። ከዚህ በኋላ አደንቃቸዋለሁ። የባቢሎን ታሪክ የሚያምኑ አዎ ኦሮሞ ኦርቶዶክስ ነን የሚሉ አማራው ቄስ ጋር ስትሄድ እኔ ኢትዮጵያዊ ቄስ ነኝ የሚል በዘር አልከፋፈልም የሚል በዘር መከፋፈል አይደለም፣ ሪኮግኒሽን ነው። ኦሮሞኛም ኦርቶዶክስ መሆን ዘረኞች አይደሉም እነሱ። እኛ የራስን ነገር ዲቨሎፕ እንደማድረግ እነሱ ጋር ለአጽን እያንጠባጠብ ሄደዋል። ጆዋር አህመድ አረን አስበላክ ምን አመጣክ? ምንም። ኢትዮጵያ አንድ ናት ኢትዮጵያ ምናምን የሚልህ አለ። አንድ ሆነ አይደለም እኮ አውቀዋል እኮ አንድ እንዳልሆነች አውቀዋል። እሱ ራሱ አንድ አይደለም። ውስጡ የሚያስበው ያን ነው። ኦሮሞም ነኝ አማራም ነኝ ምናምን ልክ ሲጽፍልህ እዚህ ጋር አንድ ናት ኢትዮጵያ አንድ ናት። ከየት ጀምሮ የነበረ አንድ ናት ኢትዮጵያ? የትኛው ኢትዮጵያ? አንድ ሀገር፣ አንድ ኢትዮጵያ፣ አንድ ባንዲራ፣ አንድ ትላለህ። ከዓለም ጋር የማይሄድ ከዓለም ስልጣኔ ጋር የማይሮጥ ማህበረሰብ አማራ አይደለም፣ ኔቨር አይደለም። አውቶማቲካሊ በቤተክርስቲያን ነው የሚደበቀው። ኦሮሞዎች ቤተክርስቲያን ገብተው እንዲያረጉ አይደለም፣ ሮጣ ገብተህ ነው። አንተማ አማራ ሆነ ራስን ፔንድ አድርገህ የምትቆም ከሆነ ጠቡ የሚሆነው ቤተክርስቲያን ሳይሆን ሜዳ ላይ ነበር የሚሆነው። ሮጣ ቤተክርስቲያን ትገባለህ። ሲያሯሩጡ ሮጣ ቤተክርስቲያን ትገባለህ። ሮጣ ቤተክርስቲያን አድነኝ ገበያለኝ እያልክ ሮጣ ትገባለህ። መደበቂያ አታርገው። ቤተክርስቲያንን ማምለኪያ ቦታ ነው። አለቀ።